ነበረ ያችኛይቱ ምድር አልፋ በጣም ተበላሽታ ነበረ። ምክንያቱም በኦሪት ዘፍጥረት ምዕራፍ 6 ላይ ስትመለከቱት ወማሰነት ምድር ይላል። ምድር ተበላሸች፣ ከአመፅ የተነሳ ምድር ተበላሸች ይላል። እስቲ በሉት ክርስቲያኖች። አዎ ሰው አመፀ። ያመፀው አባታቸው አዳም ነው። ከማመፁ የተነሳ ልጆቹም አመፀኛ ሆኑ። ከማመፃቸው የተነሳ የሰውን ደም እያፈሰሱ የሰው ደም በምድር ላይ እየተቀዳ እየወረደ ከዚህ የተነሳ ምድር ተበላሸች፣ ምድር አረጀች። ያቺ ባረጀችው ምድር አዲሲቷ ምድር ድንግል ማርያም ናት። ከዳግማዊቷ ምድር ከዳግማዊቷ ገነት ዳግማዊ አዳም እግዚአብሔር ተወልዶ እኛን ማናስባለን የእግዚአብሔር ልጆች። አሁን የእግዚአብሔር ልጆች እዚህ ነው። ግን በሌላ በስጋ ደግሞ አመጣጣችን ያው ደቂቀ አዳም እንባላለን። ደቂቀ አዳም የአዳም ልጆች እንባላለን። ስለዚህ ወለድኩ ሲል ኢሳይያስ ወለድኩ አለ ሲል ምንድነው? በመጀመሪያ ከእህቱ ምድር የወለደን ያስገኘን ማን ነው? እግዚአብሔር ነው። ወልዶም እኮ አልተወን ክርስቲያኖች፣ አሳደገ እግዚአብሔር። ያሳድጋል እግዚአብሔር። አያሳድግም እንዴ? የሚያሳድግ ማን ነው? እግዚአብሔር። መልካም። የሚያሳድግ እግዚአብሔር ነው። አዎ ጥበብን የሚሰጥ እግዚአብሔር ነው። ለእስራኤላውያን አስቀድሞ እየመከረ ጥበብ እያሳደረ አሳደጋቸው። ምግባቸውን ደግሞ መና ከደመና እያወረደ አበላቸው፣ አጠገባቸው። ውሃ ከጭንጫ እያፈለቀ አጠጣቸው፣ አረካቸው። እንዲህ እያደረገ ቢያሳድጋቸው እነሱ ግን ምን አሉ? ካዱት። በግብፅ ሀገር ምን አደረጉ? ሲክዱት። በግብፅ ሀገር ያንን ሁሉ መቅሰፍት ያንን ሁሉ የ430 ዘመን መቅሰፍታቸውን አስወግዶ አርቆ ካወጣቸው በኋላ እስራኤላውያን ክፋታቸው ምንድን ነው ያደረጉት? ክርስቲያኖች ጥጃ ሰሩ፣ የጥጃ ምስል። ወርቁን ግብፃውያን ወርቁን እንዲሰጧቸው አደረጉ። ይህን የሚያደረገው እግዚአብሔር ነው። ምክንያቱም እግዚአብሔር ለሙሴ ምን ብሎታል? ወገኖች እስራኤል ከግብፃውያን ይሰጧቸው ዘንድ ወርቅና ብር፣ ልብስ አውሱን ይበሏቸው። ያን ጊዜ እኔ ደግሞ ወሙ ለእስራኤል ሞገሰ፣ ለእስራኤል መወደድን ባለሟልነትን እሰጣቸዋለሁ። አውሱን ያሏቸውን ስጡን ያሏቸውን ሁሉ ይሰጧቸዋል። እስራኤላውያን ያንን ተቀብለው ይወጣሉ። ብዙ ወርቅ ነበር ይዘው የወጡት እስራኤል ከግብፅ። ይህን የፈርዖናውያንን ያንን የቤተ መንግስቱን በሙሉ ወርቁን ያንን ተረክበው ይዘው ወጥተዋል። ወጥተው ያን ይዘው ከወጡ በኋላ ወርቁ ቢበዛባቸው፣ ብሩ ቢበዛባቸው፣ ልብሱ ቢበዛባቸው ምን እናድርግ ብለው ወርቁን አንድ ጥጃ እንደውም ሁለቱን ወጣ ነው የሚለው ኋላ አንድ ጥጃ የሚመስል ጥጃ የሚያህል ወርቅ በሙሉ ወርቅ የጥጃ ምስል ጣዖት ሰሩና ለዛ ለጣዖቱ ይሰግዱ ነበር። እግዚአብሔር መበደል ማለት ይሄ ነው ክርስቲያኖች። እግዚአብሔር አሳድጎ፣ እግዚአብሔር አውጥቶ፣ እግዚአብሔር ከሞት አፍርፎ፣ እግዚአብሔር ከመቅሰፍት አድኗቸው ውለታቸው የነበረ ሌላ ባዕድ እንጨትና ወርቅ ድንጋይ የሆነው ለሱ ምስጋና የእግዚአብሔርን ምስጋና የእግዚአብሔርን አምልኮት ለሱ ይሰጡ ነበረ። አሁን ሰው እኮ አለማወቁ ትልቁ ነገር የተፈጠረበትን አለማወቅ መርሳቱና አለማወቁ ነው። ክርስቲያኖች ማንም ሰው እኮ ኃላፊነት አለው። እንኳን አይደለም በፍጡር ለፈጣሪው ቀርቶ ቤተሰብ ራሱ ለቤተሰቡ ኃላፊነት አለ። የአባዋራ ኃላፊነት አለ፣ የማዋራ ኃላፊነት አለ፣ የልጆች ኃላፊነት አለ። የለም አለ ክርስቲያኖች። ታዲያ በእውነት ሚስት የባሏን ኃላፊነት ባል ደግሞ የሚስትን ኃላፊነት ሲወስድ ባልና ሚስት ምን ይሆናሉ? ጠባ ይመጣል፣ አለመተማመን ይመጣል። ስለዚህ እግዚአብሔርም ለሰዎች የሰጠ ሕግ አለ፣ ለእኛ የሰጠን ሕግ አለ። ያንን ስንተላለፍ እግዚአብሔር ደስ አይለውም ክርስቲያኖች። ምክንያቱም እግዚአብሔር ለወገኖቹ ለእስራኤል እንደዚህ አድርጎ ካወጣቸው በኋላ ከባርነት ካወጣቸው በኋላ ወደ ደብረ ሲና አውጥቶ ሙሴና አሮንን መሪ አድርጎ ሕዝቡን ከተራራው ስር ሌዋውያንን በተራራው መካከል ላይ በተራራው እምብርት ላይ አድርጎ
ሙሴ አሮንን ከላይ ከፍ አድርጎ ከተራራው ራስ ላይ አድርጎ ሕግ ሰርቶላቸው ሕግ ሲሰራላቸው ዝም ብሎ አይደለም። ይህም መጽሐፉ አለ፣ አንብቡት። በኦሪት ዘጸአት ምዕራፍ 19 ከቁጥር 1 ጀምራችሁ ሙሉ ምዕራፉን አንብቡት። ታሪኩ እዛ ላይ እንዴት አይነት ሕግ ነው የሰራላቸው። እግዚአብሔር ሕዝቡን ካወጣ በኋላ ሙሴን ጠርቶ ወዳጄ ሙሴ ለወገኖችህ ለእስራኤላውያን ሕግ የምሰራላቸው ነኝና አንተን ወደ ተራራው እጠራሃለሁ፣ ወገኖች እስራኤልን ደግሞ የሚጠብቅ የሚመራ እስከዛ ድረስ ሹም ብሎ ነገረው። ሙሴም የእግዚአብሔር ቃል ሰምቶ ተግባራዊ የሚያደርግ ነበረ። በእውነት የሙሴ ልብ እግዚአብሔር ይስጣል። ሙሴ እግዚአብሔርን ይሰማዋል። በነገራችን ክርስቲያኖች መስማት በጣም ጥሩ ነው፣ ግን መስማት ብቻ ጥሩ ሊሆን አይችልም። መስማት ምን ያመጣል? በጣም ማስተዋልን ማምጣት አለበት። ማዳመጥን ማስተዋልን ማምጣት አለበት። ከሰሙ በኋላ ደግሞ መለወጥ አለበት። እንድንለወጥ እግዚአብሔር ይርዳል። ሙሴ በእግዚአብሔር ቃል ነው የተለወጠው። ይሰማዋል እግዚአብሔር። እግዚአብሔርም እንደ ሙሴ ያናገረው የለም። 570 ጊዜ የተነጋገረው እግዚአብሔር ለሙሴ ነው። ከዛ በኋላ እስራኤልን ሰብስብና ወደ ተራራው ይዘው ውጣ፣ ለሶስት ክፈላቸው፣ ከሶስት ክፈላቸው፣ ህዝቡን ከተራራው ስር ተራራው እግር ላይ አቁማቸው፣ እዛ ጋር አስፈራቸው። እነዚህ ካህናት ነገሩ እንደ ካህናት የሆኑትን ሌዋውያንን እነሱን ደግሞ ወደ ተራራው ወደ መሃሉ አድርሳቸው፣ አንተና ወንድም ግን ከላይ ከተራራው ራስ ላይ ውጡ አለው። ወጣ። ሙሴ እዛ ላይ ሲደርስ እንግዲህ ተመልከቱ፣ ህግ መሰራት የጀመረው እዛ ላይ ነው። ሙሴ ላይ ተራራው ራስ ላይ ሲደርስ ያ ተራራው ያንን ተራራውን በሙሉ በጭጋግ በጨለማ በጢስ ሞላው ይላል። በምን ሞላው? ክርስቲያኖች ተራራውን ሸፈነው። የሚያስፈራ የሚያንቀጠቅጥ የሚያርበደብድ ሆነ። እግዚአብሔር እንዲህ ማድረጉ ለምንድን ነው ስንል እስራኤላውያን እንደዚህ አይነት ነገር ጭስ አለ፣ ጉም አለ፣ በጣም የሚያስፈራ ነገር አለ እዛ ላይ። ይሄንን እንዲህ አይታችሁ በዚህ የፈራችሁ አለ። እኔ እንደዚህ አድርጌ እንዳሳየኋችሁ ሁሉ አሁን እንደፈራችሁ እንደተንቀጠቀጣችሁ ሁሉ ሕግ ሰርቼላችኋለሁ። ሕግን ብትጠብቁ እንዲህ አድርጌ ጠላታችሁን ሁሉ አስፈራላችሁ።